በቲክቶክ ገጹ ስለ ፍቅር ከአቢኒ ጋር በሚል መሰናዶ የምናቀው የብዙዎችን ልብ በፍቅር ምክሮቹ የገዛው ወጣት አቤሴሎም ዘለቀ በ22 ዓመቱ ከዚህ ዓለም በሞት መለየቱ ይታወቃል። አቤሴሎም በቲክቶክ ከግማሽ ሚሊዮን በላይ ተከታዮች የነበሩት ሲሆን በተለይ በወጣቶች መካከል ስለ ፍቅር፣ ስለ መከባበርና ስለ ደግነት የሚያስተላልፋቸው መልእክቶች የብዙዎችን ሕይወት የለወጡ ነበሩ። የቅርብ ምንጮች እንደገለጹት የአቤሴሎም የጤና ሁኔታ በድንገት እየተለወጠ የመጣ ሲሆን ሰውነቱ እጅግ እየወፈረ እያበጠ በመሄዱ ምክንያት የጉበት ህመም መስሎት ምርመራ ቢያደርግም ውጤቱ ግን ምንም አይነት የጉበት በሽታ እንደሌለበት ነበር የሚያሳየው። ይሁን እንጂ ህመሙ እየጸናበት ሄዶ ገና በለጋው ዕድሜ ይህችን ዓለም መሰናበቱ ይታወሳል። የአቤሴሎም ድንገተኛ እረፍት ቤተሰቦቹን፣ ጓደኞቹንና በሺዎች የሚቆጠሩ ተከታዮቹን እጅግ ያስደነገጠ ያስከፋ ሆኗል። የአቤሴሎም ህልፈት ሁላችንም ልብ የሰበረ ቢሆንም አሁን የወጣው መረጃ ግን ይበልጥ ያስለቅሳል። ጉርሻ ፔጅ በአቤሴሎም የመጨረሻ ቀናት የተቀረጸ እስካሁን ያልተሰማ እጅግ ልብ የሚነካ ሚስጥር ይፋ አድርጓል። አቤሴሎም ከዚህ ዓለም ከመለየቱ ጥቂት ቀደም ብሎ እናቱ አጠገብ በመገኘት አንድ አስደንጋጭና እጅግ ጥልቅ የሆነ ንግግር በጆሮ ነግራው ነበር። አቤሴሎም በዚያ የህመምና የጭንቀት ሰዓት የሰጣት ምላሽ ማንም ሰው ሊገምተው የማይችለው ነበር። እስኪ እንስማው። ማዘሬ ትንቢት ተነገራትና መጣች። ትንቢት ተነገራት። ልጅሽ ላይ ጥንቆላ ተሰርቷል። ልጅሽ በመልካምነት እረዳለሁ ብሎ ገንዘብ የሰጠለት ሰው እሱ በሰጠለት ገንዘብ በዛው ገንዘብ ሄዶ አሰርቶበታል ተብሎ ተነገራት። እኔ ደግሞ ያለ እንጃ እኔ አላቅም፣ ግን ማልገቢያ ላይ የተናገራት በቃ ነይ ምናምን ተብሎ ብሎ እያለፈ አያትና ልጅሽ እየታመመ ነው፣ ትንሽ ህመም አለበት አሁን ላይ አው ምናምን አለች። በመልካም ለሰው ባደረገው ነገር በሰጠው ገንዘብ ላይ ያ ሰው ደግሞ አሰርቶበታል እና የዛ ህመም ነው አሁን ላይ ልጅሽን እያሰቃየ ያለው። እግዚአብሔር አይሆንም፣ አይዘልቅም፣ አይቀጥልም ብለዋል። ብቻ እንደዛ የሚባል ትንቢት ተነገረ። ምን እንደምል ግራ ገባኝ። ምን እንደማወራ በቃ ወሬ ቀይሪ ነው ያልኳት። ማዘር ራሱ መጣ ስታወራ ግን ማንን ልጠይቅ? እግዚአብሔር መደዳውን አግዛቸዋለሁ። መደዳውን የዚህ ሰፈር ያረዳሁት ሰው የለም። በቃ ሁሉም እናቶች ሚስኪን ስለሆኑ መንገድ ላይ ሳገኝ እቃ ከያዙ አግዣቸው ቤታቸው እጄ እንኩችን ምናምን ነገር አስጨብጬ ነው የምወጣው። ማን ነው ልበል? በጣም ነው እንደ ደህና የሆንከው። በጣም አይደል እንደ ደህና የሆንከው። ቀልደኛ ሲጀመር አንተ ሁሌ ደህና ነኝ ብቻ ነው የምታውቀው፣ ምንም አታውቅም። ቀልዱ ቀልድ ነው። እኔ ነግሬሃለሁ። እውነት ሊሆን ይችላል፣ እውነት ላይሆን ይችላል። ግን ደግሞ በቃ ወይ ጸሎት አድርግሽ የሚሰጣችሁ የሆነ ጸበል እምነት ምናምን ነገር የለም ተጠቀም። ዝም ብለህ ሰው ማገዝ እንዳቆም አውቃ ይሄን መታመሜን እንደ ሰበብ ልትጠቀመው እየሞከረች መስሎኝ ይሰማኛል። አው ሊሆንም ይችላል። አንተ እንዳልከው እንደዛ የምታስብ ከሆነ ሊሆን ይችላል። ብቻ ግን መዛቤን ተጠንቀቅ። ማርያምን ጠላት ከሩቅ አይመጣም፣ እንደምታስበው አይደለም። ጠላት ከሩቅ አይመጣም የሚባለው እውነት ነው። አንተ ማታስበው ከስር ያለ ሰው ነው አንተን የሚያጠቃ። ተጠንቀቅ ትበል።